ሰሞኑን ያልተጠበቀ ቦምብ ከትልቅ ሰው ከትልቅ ምሁር ሊቀ ጳጳስ ከሆኑ እንደውም የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲሆኑ ከብፁዕ አቡነ ገብርኤል የተወረወረ ቦምብ የኦርቶዶክስን ፋውንዴሽን እንዳናወጠ ሰምተናል። በቀላሉ አደንግጡ የሚል ነበረ። ለዚህ ደግሞ ላደንግጡ በጣም የተለያዩ ምላሾችን ሰምተናል። አንዳንዶቹም የሚያጸይፉ ዘረኝነት ያለው ስድብ ያለው በቀኖናቸው የማይፈቀድ ነገር ተሰጥቷል። ከዛ ውስጥ አንዱን መርጬላችኋለሁ። ያንን ካዳመጥን በኋላ 2 ሃሽታግ እንድንሰራ እጠይቃችኋለሁ። የብፁዕ አቡነ ገብርኤል ወገን የሆናችሁ ወይም ደግሞ የእሳቸውን ሐሳብ የምትጋሩ አደንግጡ ብላችሁ ሃሽታግ እንድንሰሩ፣ እንደገና ደግሞ የሌላው ወገን ደግሞ የአፈ በረከት ቀለመ ወርቅ ታደሰ የሚባል የሱን ነው የመረጥኩት። የዛ ወገን የሆናችሁ ደግሞ ደንግጠናል የሚል ሃሽታግ እንድንሰሩ ነው። ይቅርታ ስለሳኩኝ ሳላስበው ነው። ኦዲዮቹን አሰማል። ለማስታወስ የብፁዕ አቡነ ገብርኤልን መጀመሪያ እናዳምጥ። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ኦኬ፣ እግዚአብሔር ስሙ ይባረክ። ይሄ ትክክለኛ ነው። እሱ ብቻ ነው ብቻ ብለው አስረግጠው ነው የተናገሩት። ሁለተኛ ደግሞ የምናዳምጠው ቅድም እንደነገርኳችሁ የሰጡት ምላሽ አፈ በረከት ቀለመ ወርቅ የሚባሉ ናቸው። እሳቸውን በዩቲዩብ መፈለግ ትችላላችሁ። ደንግጠናል የሚል ነው። ለምን አንደነግጥም? የደነገጡበትንም ምክንያት ይናገራሉ። ልብ ብላችሁ አዳምጡ። አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይዱን ዘመድ አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ። ይሄው ነው እንግዲህ የደነገጡበት ምክንያት ትምህርት ስለተዛነፈ የድነት ትምህርት እና የዶክትሪን ወይም ደግሞ የኦርቶዶክስ መሰረታዊ የሆነ ዶክትሪን ስለተዛነፈ ሳይሆን በልተው የሚያድሩበት በልተው ራት በልተው የሚያድሩበትን ስሟ ስለተነካባቸው ነው። በሌላ አነጋገር ጥቅማችን ተነካ ነው ያሉት እኚህ ሰውዬ። እና በዛ ነው በማርያም ስም ነው እኛ የኖር ነው ሰርቫይቭ የምናደርገው እና ለምን አንደነግጥም ብለው ይሄንን በዩቲዩባቸው በገዛ ዩቲዩባቸው አስተላልፈዋል። ሌሎች ደግሞ ስድብና የተለያየ ነገር ተናግረዋል ማለት ነው። ይሄ ነው እንግዲህ ይሄ ነው የኦርቶዶክስ ፋውንዴሽን ያለው ይሄ ነው። እዛ ስፍራ የተለያየ ስም ይዘው በጣም ሊያዙ የማይችሉ ስሞችን ይዘው የተሰበሰቡት ለእንጀራ ነው ማለት ነው። ለእንጀራ ነው ማለት ነው። ኢንፋክት አሁን እንደምንሰማው ሪፖርት ከሆነ ከግማሽ በላይ ጳጳሳት እንዳውም አይጾሙም ድነዋል። በቃ የዛ በኦርቶዶክስ ያለውን ነገር ሰልችተዋቸዋል፣ ገብቷቸዋል ይባላል። በዚህ አጋጣሚ ምናልባት እኚህ ጳጳስ ብቻቸውን ያሉ ከመሰላችሁ እሳቸውን አታክ ለማድረግ የምትንቀሳቀሱ ብቻቸው አይደሉም። ብዙ መምህራን ድነዋል። እንደ ድሮ አይደለም። አንድ ሰው እየቀጠቀጣችሁ እንዳሳደዳችሁት አይደለም። ብዙ መምህራን፣ ብዙ ጳጳሳት፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ አገልጋዮች ድነዋል። ምናልባት ከግማሽ በላይ አገልጋዮች ድነዋል። ለዚህ ነው አሁን በሚመጣው ባለፈው ከ3 ቀን በኋላ ብዬ ጽፍ ያለውኝ በሚቀጥለው ሰኞ በሚያዝያ 20 በሚደረገው ጉባኤ አንድ ነገር እንጠብቃለን። ያው እንደ ልማድ ሸፋፍኖ እንለፍ ከሆነ የበለጠ ችግር ውስጥ ነው ኦርቶዶክስ የምትገባው። የሰናውር ምድረበዳ ነው የምትሆነው። በሰናውር ምድረበዳ ቋንቋቸው ተደበላልቀው በየአቅጣጫው እንደተበተኑ እንደዛ ነው የምትሆነው። አሁን ያለችበት ሁኔታ እርስ በርሳቸው የማይግባቡበት በነገረ ድነት በነገረ ክርስቶስ ኢቭን በነገረ ማርያም የነገረ ማርያም ትምህርት በደንብ እንትን ባይኖራቸውም በሶስት የተከፈሉ ናቸው። አንዳንዶቹ ኢሳይያስ 1:9ን ጠቅሰው ከጥንት ጀምሮ ከአዳም በፊት ኃጢአት ሳሰራ እየተንደባለለ የሚመጣ ዘር ይላሉ። አንዳንዶቹ ደግሞ በማርያም ማፀን ታቅባለች ተጠብቃለች ይላሉ። በሃና ማፀን ይቅርታ። አንዳንዶቹ ደግሞ ኃጢአት
ጥንታብሶ አለባት ግን ኃጢአት አልሰራችም ቅድስት ናት ይላሉ። ስለ ማርያም የማይነገረው ነገር የለም። አክቹአሊ ማርያም ማለት የኦርቶዶክስ ቤተክርስቲያን ጌታ ማለት ነው። ጌታ ኢየሱስ ክርስቶስ ማለት ነው። ልክ የወንጌላውያን ጌታ ኢየሱስ ክርስቶስን እንደምናከብር አዳኛችንን ነው ብለን ለሱ እንደምንዘምር ቀን ከሌት እንደምንጠራው እነሱ ጋር ቀን ከሌት ኤግዛክትሊ ማርያም ነው የሚጠሩት። አዳኛቸው ናት፣ ጌታቸው ናት፣ ታላላቅ ብርሃን የፈጠረች ናት። ባለፈው እኛ አንድ ሊቅ ምን ብለውናል? ገድላት ማለት መጽሐፍ ቅዱስ ማለት ነው፣ መጽሐፍ ቅዱስ ገድላት ማለት ነው፣ እንከን የለባቸውም ብለዋል። ስለዚህ በገድላት ውስጥ የተጻፈው ነገር ሁሉ ብላስፈሚ ነው። ቅድስት ማርያም የኦርቶዶክስ ፋውንዴሽን ናት። ስለዚህ ይሄ ፋውንዴሽን ስለተነካ ነው አሁን ጠቅላላ ሶሻል ሚዲያ እና ቲክታክ ጠቅላላ ፍሮም ሄል ሁሉ መጥቷል። ከሲኦል የመጡ ይመስላሉ። ያልመጣ ደብተራ የለም፣ ያልመጣ የለም። እየተንጫጫ እየጮሁ ነው የመጡት። እንጀራችን ይሄው እንዳሉት አሁን እንዳሉት እንጀራቸው ተነካ። ማርያም ከተመታች ወገኖቼ እንደገና ደግሞ ታቦት ከተመታ ያለ ታቦት ደብርም ቤተክርስቲያንም ስለማይቀመጥ ታቦት ከተመታ እንደገና ማርያም ከተመታች ነገር አለቀላቸው። ይሄ ደግሞ አይቀርም። በሶሻል ሚዲያ ዘመን በዚህ ዘመን ዕውቀት በተገለጠበት በበዛበት ዘመን ይህንን ዘመን የሚያልፍ ቁመና የላትም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ መቅደም ነው ያለባት፣ መፍጠን አለባት። ህዝቡ ኤጁኬትድ ሆኗል። ይሄው አሁን ስንገባ በቲክታክ ከ2000 ሰው በላይ ያዳምጠናል፣ ይሰማል። ወገኖቼ አሁን መጥቶ በአውደ ምህረት ከናንተ ጋር ከሚተናነቅ ቤተ መቅደስ ውስጥ ትንቅንቅ ከመጀመሩ በፊት እዛ ግቢ ውስጥ በየዛፉ ስር በመናምን እርስ በርሱ ሰው ከሚጫጫሁባችሁ በፊት ተሐድሶ መፍጠን አለበት፣ መታደስ አለባችሁ። ስለዚህ አሁን ቅድም መግቢያ ላይ እንዳልኩት ሁለት ሃሽታግ ነው የምንሰራው። አንደኛ አደንግጡ የምትሉ የኚህ የጳጳስ ወገን የሆናችሁ አደንግጡ ብላችሁ ሃሽታግ በየሶሻል ሚዲያው አድርጉ። የደነገጣችሁ ደግሞ እንጀራችን ተነካችብን ማርያም በስሟ እንጀራ የምንበላ የምትሉ ደግሞ ደንግጠናል ብላችሁ ሃሽታግ አድርጉ። ካላደረጋችሁም ተውት እና ቀሪ ወገኖች ያዳመጣችሁ ኮፒ ሊንክ፣ ሼር እና ላይክ ማድረጋችሁን አትርሱ። ጌታ ኢየሱስ ይባርካችሁ። አሜን።